አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የማሳያችሁ የዱባይ መችቡስ አሰራር ነው። እዚች ጋ የታጠበ ዶሮ አለኝ። ከዛ ቤታችሁ ውስጥ ያለው ቅመም ነጭ ሽንኩርት፣ ዝንጅብል፣ ኩዝበራ፣ ጊርፋ ፓውደሩ በቃ ቤት ውስጥ ያለው ቅመም ትጨምሩበታላችሁ። ተቀላቅሉትና አንድ ላይ እርድም ትጨምሩበታላችሁ። ከዛ እንደዚህ ከቀላቀላችሁት በኋላ ሰዓት ካላችሁ ለ10 ደቂቃ ለ5 ደቂቃ አስቀምጡት። ሰዓት ከሌላችሁ ደግሞ እኔ ሰዓት ስላልነበረኝ ወዲያውኑ የጣበስኩት ዘይታችሁን ካገላችሁ በኋላ ትጠብሱታላችሁ። ይኸው እዚች ጋር በጋለ ዘይታችሁ በጣም መጋል አለበት። ለምን ዶሮ አሪፍ እንዲሆን። እስከዛ ድረስ ደግሞ እዚች ጋር ሽንኩርታችንን እናዘጋጃለን። እዚች ጋር ደረቅ ግብአቶች ወረጋር፣ ጊርፋ፣ ለይሙን ያብስ በቃ ደረቅ ቅመማቶችን ቁርንፉድ፣ ሄል እቤታችሁ ያለው ደረቅ ቅመማቶችን ትጨምራላችሁ። ነጅማ የሚባለው ቅመም ያው እንደምታዩት ማለት ነው። እዚህ ጋር ነጭ ሽንኩርታችንን እንደዚህ ካቁላላናት በኋላ ቅመሙን ጨምረን እናቁላለዋለን። ከዛ በኋላ ነጭ ሽንኩርትና ዝንጅብል ጨምሬ አቁላላሁት። ከዛ በኋላ ቆይቶ ነው ቲማቲም የጨመርኩት። ያው ቪዲዮ ላይ ስታዩት ወዲያው የተጨመረ ነው የሚመስለው፣ ግን ነጭ ሽንኩርቷንም ካቁላላዋት በኋላ ነው የጨመርኩት። እዚች ጋር ቅመሙን ከጨመርኩ በኋላ ማጂውንም ጨምሬ አቁላልቼ ከዛ ዶሮዋንም ጨምሬያት አቁላልቼዋለሁ። ከዛ በኋላ ነው ውሃ የጨመርኩት ማለት ነው። ከዛ ትንሽ ሰዓት ይበስላል። ከበሰለ በኋላ ሩዝ እንጨምረዋለን። ዶሮዋችን ትንሽ ጊዜ እናበስለዋለን። ሩዛችን ቀላቅለን እንደዚህ አሁንም እናበስለዋለን። ትንሽ ውሃው ወደ ታች ሲወርድ ከፍተን ኩዝበራ እንጨምርበታለን። ይሄ ውሃው እንደዚህ ትንሽ መጠጥ ሲያደርገው ኩዝበራ ጨምሬበት የከደንኩት እዚች ጋር ጋስጤር ነው። በጋስጤር ስትከድኑት ሩዙ አሪፍ ይሆንላቸዋል ማለት ነው። ከዛ እዚች ጋርም ትንሽ ሰዓት ካቆየሁት በኋላ በሳት ላይ ውሃው ምጥጥ ሲያደርግ በሀራራ አደረኩኝ። እዚች ጋር ያው እንደምታዩት አዘገጃጀው ሰላጣይን በጢ ሸማም ሰሃን ማንኪያ ሱፍራ አዘጋጅቼ ወሰድኩኝ እላችኋለሁ። ሞክሩት፣ አሪፍ ነው። ሰብስክራይብ አድርጉኝ ውዶቼ፣ ላይክም ሼርም አድርጉልኝ። አመሰግናለሁ።